ሰላም የኢንዶቴክ ቲፕስ ቤተሰቦች፣ በዛሬው ቪዲዮዬ ሁላችንም ማወቅ ያለብን አንድ ጠቃሚ የኢትዮ ቴሌኮም ኮድ እነግራችኋለሁ። ወደ ስልካችን ሌላ ሰው ሲደውልልን ጥሪ እያስተላለፈ ነው የሚል ከሆነ ወይም ደግሞ 2 ጊዜ 3 ጊዜ ከጠራ በኋላ የደወሉላቸው ደንበኛ ጥሪ እያስተላለፈ ነው የሚል ከሆነ ይህን በቀላሉ እንዴት እንደምናስተካክል ነው የምናየው። የመጀመሪያው አማራጭ መሰላል 21 መሰላል ብለን እንደውላለን። ስልካችን መደወያ ላይ ገብተን መሰላል 21 መሰላል ብለን እንደውላለን። ልክ እንደዚህ አድርገን ስንደውል እንደዚህ ያደርግልናል ማለት ነው። ኮል ፎርዋርዲንግ ሰርቪስ ሃዝ ቢን ዲሴብልድ ይለናል ማለት ነው። በዚህ መልኩ መሰላል 21 መሰላል በሚለው ማስተካከል እንችላለን ወይም ደግሞ ፎርዋርዱን ማጥፋት እንችላለን ማለት ነው። አንደኛው አማራጭ ይሄ ነው። እሺ፣ ሁለተኛው አማራጭ ስልካችን መደወያ ላይ ገብተን አሁንም መሰላል 2 ጊዜ መሰላል እንጽፋለን። ከዛ 00 ከዛ 2 ቁጥርን ጽፈን መጨረሻ ላይ መሰላል 00 2 ቁጥር ከዛ መሰላል እንደዚህ ብለን እንደውላለን ማለት ነው። ይሄኛው ደግሞ ሁሉንም ዳይቨርት የተደረጉትን ካንሰል ያደርጋል። ዳይቨርት የተደረጉትን በዚህ አማራጭም ማጥፋት እንችላለን ማለት ነው። መሰላል 00 2 ቁጥር መሰላል በሚለው በሱ ማስተካከል እንችላለን ማለት ነው። ስልካችን በተን ስልክ ከሆነ ሲቲንግ ላይ ገብተን ኮል ሲቲንግ የሚል አለ። በመቀጠል ኮል ሲቲንግ ላይ ከገባን በኋላ ዳይቨርት የሚለው አማራጭ ላይ ካንስል ኦል ዳይቨርት የሚለውን በመጫን በሱ መልኩ ካንስል ማድረግ እንችላለን፣ ማስተካከል እንችላለን ማለት ነው። ወይም ደግሞ ስልካችን ስማርትፎን ከሆነ አሁንም ስልካችን ላይ እንደዚህ መደወያው ላይ ከገባን በኋላ ከላይ በኩል የሲቲንግ ምልክት አለች። እቺኛዋ አንዴ እንጫናታለን። በመቀጠል ከሚመጣልን ዝርዝሮች ላይ ወደታች ዝቅ ስንል ኬሪየር ፊውቸርስ የሚል አለ። እቺኛዋ ፊውቸርስ የሚለውን አንዴ እነካዋለን ማለት ነው። በመቀጠል ኮሊንግ አካውንት የሚል ያስመርጠናል ማለት ነው። ኮሊንግ አካውንት የሚል መጣልን ማለት ነው። በዛ ስር ያስመርጠናል ሲም1 ነው ሲም2 ነው የሚለውን ምርጫ እዚህ ጋር ይዘ የሰጠን ነው ማለት ነው። ምሳሌ እኔ ሲም1 ነው የፈለኩት፣ እሱን ማጥፋት ነው ዳይቨርት የተደረገብኝ። ሲም1 ከሆነ እሱን ማስተካከል ነው የፈለኩት። መጀመሪያ ላይ ያለው ነካዋለኝ። ካውት ልክ እዛ ላይ ስገባ እንደዚህ ምርጫዎች ይሰጠናል ማለት ነው። ቮይስ ሜል፣ ፊክስድ ዳይሊንግ ነምበር፣ እንደዚህ አይነት አማራጮች ይመጣልናል ማለት ነው። እዚህ ጋር የሚመጡ ዝርዝሮች ላይ ኮል ፎርዋርዲንግ የሚለውን ከታች በኩል ያለውን እችኛውን አንዴ ነካታለሁ ማለት ነው። ልክ እንዲህ እሱን ስነካው ይሄኛው አማራጭ ይመጣል ማለት ነው። ዌን ቢዚ፣ ዌን አንአንሰርድ፣ ዌን አንሪቼብል እያለ ይመጣልናል ማለት ነው። ስለዚህ አሁን እዚህ ጋር ፎርዋርድ የተደረገውን ወይም ደግሞ ዳይቨርት የተደረገውን መጀመሪያ ላይ ያለውን አንዴ ነካውና እንደዚህ ምርጫ ይሰጠኛል። ከታች በኩል ተርን ኦፍ የሚል አለ። ይሄኛው ተርን ኦፍ የሚለውን እነካዋለሁ ማለት ነው። ስለዚህ አሁን ተርን ኦፍ አድርጌዋለሁኝ፣ ዳይቨርቱን አጥፍቶልኛል ማለት ነው። ስለዚህ አሁን እዚህ ጋር ሁላቸውንም ኦፍ መሆናቸውን ማረጋገጥ አለብን ማለት ነው። እንደዚህ አሁን ዳይቨርተር እያስተላለፈ ነው በሚለን ሰዓት ሲቲንግም ላይ ገብተን እነዚህ ሁሉንም ኦፍ መሆናቸውን ኦልዌይስ ፎርዋርድ፣ ዌን ቢዚ፣ ዌን አንአንሰርድ፣ ዌን አንሪቼብል የሚሉትን እነዚህ ሙሉ እዚህ ጋር ያሉትን አራቱንም ኦፍ መሆናቸውን ቼክ ማድረግ አለብን ማለት ነው። ኦፍ ካልሆኑ ደግሞ አሁን እንዳደረኩት ኦፍ በማድረግ ማስተካከል እንችላለን ማለት ነው። በዚህ መልኩ በቀላሉ ስልካችን ጥሪ እያስተላለፈ ነው እያለ በተደጋጋሚ የሚያስቸግረን ከሆነ በቀላሉ ማስተካከል እንችላለን ማለት ነው። ቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።